አንዳንዱ ለዱንያ ፍቅር ኑሮት ዲኑን ከናካቴው ትቶ ዱንያን ብቻ የሚያመልክ ለዲኑ መኖር ሲገባው ለዱንያ የሚኖር እኮ አለ። ወደድክም ጠላህም የኔ ጌታ ዶላር ነው አለኝ። አሁን ወደድክም ጠላህም የኔ ጌታ ዶላር ነው። ዶላር ሳገኝ ንጉሥ ሆናለሁ፣ ዶላር ሳጣ ባሪያ ሆናለሁ። ዶላር ያገኘሁ ጊዜ የፈለኩትን እበላለሁ፣ እጠጣለሁ፣ እንደምፈልገው እኖራለሁ። እሱን ሳጣ የተዋረደ የተናቀ የሚበላውም የሚጠጣውም ያጣ የመጨረሻ ዝቅተኛ ምስኪን ሆናለሁ። እኔ የምኖረው ለዶላር ነው፣ እማመልከውም እሱን ነው አለኛል። አሁን ስለ ተውሂድ የሚያወራ ማንም ሰው ብታገኝ የገንዘብ ፍቅር ዓቂዳን እስከሚያስተው ድረስ ከአላህ ጋር እስከሚያጣላ ድረስ ጀሃነምን እስከምትደፍር ፈማ አስበረሁም ዐለ ናር እንደሚለው ጀነትን መናፈቅ እስከምትተው የአላህን ቁጣ እንደ ተራ ሰው ቁጣ እስከምትቆጥር ድረስ የዱንያ ፍቅር ገብቶብህ ሰው እስከሚያጋድል እስከሚያስገድልህ ወይ እንዲገሉህ እስከሚያረግህ ድረስ የሚያደርስ የኩፍር አካል ነው። ምንም ሸክ የለውም። ሰብስክራይብ በማድረግ ቤተሰብ ይሁኑ። ቢስሚላሂር ረሕማኒር ረሒም ቁል ያ አዩሀል ካፊሩን ላ አዕቡዱ ማ ተዕቡዱን ولا أنتم عابدون ما أعبد ولا أنا عابد ما عبدتم ولا أنتم عابدون ما أعبد لكم دينكم ولي دين. بسم الله والحمد لله وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم تسليما كثيرا إلى يوم الدين. أما بعد فقد قال الله تعالى أعوذ بالله من الشيطان الرجيم قل يا أيها الكافرون. إيش سورة الكافرون تبالالج ويم دقمو سورة قل يا أيها الكافرون تبالالج أنكسوچا سدست ናቸው። ከስደት በፊት ነው የወረደችው ከሂጅራው በፊት ወይስ ከሂጅራው በኋላ? መደንይ ነች ወይስ መክይ በሚል የዑለማዎች ኺላፍ አለበት። መክይ ነች የሚሉት ማስረጃ ያቀርባሉ። መደንይ ነች የሚሉትም ማስረጃ ያቀርባሉ። ሄዶ ይቺ ሱረቱ ቁል ያ አዩሀል ካፊሩን ትባላለች። ቁል እንዲህ በል ያ አዩሀል ካፊሩን እናንተ ከሃዲያኖች ሰዎች ሆይ ላ አዕቡዱ ማ ተዕቡዱን እናንተ የምታመልኩትን ነገር አላመልክም በላቸው። ወላ አንቱም እናንተም አይደላችሁም ዓቢዱነ ማ አዕቡድ እኔም ማመልከውን የምታመልኩ አይደላችሁም። ወላ አነ እኔም አይደለሁም ዓቢዱን ማ ዓበድቱም እናንተ ያመለካችሁትን እማመልክ አይደለሁም። ወላ አንቱም እናንተም አይደላችሁ ዓቢዱነ ማ አዕቡድ እኔም ማመልከውን የምታመልኩ አይደላችሁም። የእናንተንም አላመልክ እኔም ማመልከውንም አታመልኩም። ለኩም ዲኑኩም ወሊየ ዲን ለእናንተም የኩፍሩ መንገድ ይመቻችሁ ለኔም የተውሂዱ ዲን አለኝ የኢማኑ መንገድ አለኝ በላቸው አለ አላህ። ይቺ ሱራ هذه السورة تسمى سورة البراءة من العمل الذي يعمله المشركون ሙሽሪኮቹ ከሚሰሩት የሽርክ ስራ
መጥራትን የምናውጅባት ምዕራፍ ነች። አሚረቱን ቢልኢኽላስ ማንም ሰው ስራ ሲሰራ በኢኽላስ እንዲሰራው የምታዝናት። አላህም ቁል እንዲህ በል ብሏቸዋል። ነቢዩን ነው ዓለይሂ ሰላቱ ወሰላም የሚያናግራቸው። ያ አዩሃል ካፊሩን እናንተ ከሃዲያኖች ሆይ በላቸው። ሸሚለ ኩለ ካፊሪን ዓላ ወጅሂል አርድ መሬት ላይ የሚገኝ ማንኛውም ካፊር ይቺ አያት ትመለከተዋለች። ይህ አያት ሲወርድ መጀመሪያ በቀጥታ የሚያናግረው የነበረው የቁረይሾችን ካፊሮች ነበረ። ነቢዩን ዓለይሂ ሰላቱ ወሰላም የእሳቸውን ሪሳላ አልቀበልም ብለው ተውሂዱን ጠልተው 360 ምናምን ጣዖታት በካዕባ ዙሪያ አድርገው ያመልኩ ለጣዖት ይሰግዱ የነበሩትን የመካ ሙሽሪኮች እንዲህ በላቸው ቁል ያ አዩሃል ካፊሩን በላቸው ብሏል ይባሉ ይነገራቸው። በቀጥታ ሲነገር እነሱን ያናግር እንጂ የሚፈለገው ግን በየትኛውም ቦታ በየትኛውም ዘመን የሙሽሪኩ መካን አይነት ሽርክ የሚሰሩትንም ከዛ ውጭ የሚሰሩትንም የሽርክ አይነት ሽርክ እንግዲህ ብዙ አይነት ነው። ሴትን የሚያመልክ አለ፣ ወንድን የምታመልክም አለች። ፀሐይ ጨረቃን የሚያመልክ አለ፣ ተራራም የሚያመልክ አለ፣ ሰፊ ዛፍ መርጦ የሚያመልክ አለ፣ ተለቅ ያለ ወንዝን የሚያመልክ አለ፣ መላይካ የሚያመልክ አለ፣ ጂንንም የሚያመልክ አለ፣ ሰይጣንንም ይገዛል፣ ስልጣንንም የሚገዛል፣ ሰይጣንንም ስልጣንንም የሚገዛል። ላ ተስጁዱ ሊሸምሲ ወላ ሊልቀመር ወስጁዱ ሊላሂ አለዚ ኸለቀሁን ለፀሐይም ለጨረቃም ለሌላውም አትስገዱ ለፈጠራቸው ጌታ ለአላህ ብቻ ስገዱ እስከሚባሉ ድረስ በሽርክ በሰፊው የሽርክ አይነቶች ላይ አተኩረው የሚሰሩ ሽርክን የሚሰሩ ሰዎች አሉ። እነሱን ሁሉ ያካትታል። ብዙ ጊዜ ስለ ሽርክ ሲነሳ ወይም ደግሞ የተውሂድ አጀንዳ ሲነሳ ሁሉም ሰው ጠበብ አድርጎ ነው ሽርክን የሚመለከተው። አንዳንዱ ለዱንያ ፍቅር ኑሮት ዲኑን ከናካቴው ትቶ ዱንያን ብቻ የሚያመልክ ለዲኑ መኖር ሲገባው ለዱንያ የሚኖር እኮ አለ። ለዱንያ የሚኖር አለ። አንድ ሚን ዑለማኢ አልኢስላም ከሙፈሲሮቹ አንዱ በዚህ ባለፈው ክፍለ ዘመን ላይ ከነበሩት ሙፈሲሮች አንዱ ለስራ ጉዳይ ወደ አሜሪካ ሂጄ ነበር አሉ እና የሆነ ሰው እንደው ጎበዝ ቀልጠፍ ያለ አንድ ጎበዝ ሰው አለ እሱን ዳዕዋ ብታደርግለት ጥሩ ነው እና እሱን አናግረው አሉኝ አለ። እንደው እስልምናን የሚከተል ከሆነ ሐቅ የሚዋጥለት አይነት ሰው ከሆነ ለምን እሱን አላናግረውም ብዬ ፕሮግራም ተያዘልኝና 40 ደቂቃ ስለ እስልምና ማንነትና ሐቂቃ ነገርኩት አለ። ከዛ ጎበዞች ናቸው አሜሪካኖቹ፣ ማዳመጥ ይችላሉ፣ ነገሮችን በመረጋጋት መመልከት ይችላሉ። በጣም የሚገርም ተሰጥኦ አላቸውና ጨረስ ካለኝ አለ ሳቆም አዎ ጨረስኩ ስለው ወደድክም ጠላህም የኔ ጌታ ዶላር ነው አለኝ። አሁን ወደድክም ጠላህም የኔ ጌታ ዶላር ነው። ዶላር ሳገኝ ንጉሥ ሆናለሁ፣ ዶላር ሳጣ ባሪያ ሆናለሁ። ዶላር ያገኘሁ ጊዜ የፈለኩትን እበላለሁ፣ እጠጣለሁ፣ እንደምፈልገው እኖራለሁ። እሱን ሳጣ የተዋረደ የተናቀ የሚበላውም የሚጠጣውም ያጣ የመጨረሻ ዝቅተኛ ምስኪን ሆናለሁ። እኔ የምኖረው ለዶላር ነው፣ እማመልከውም እሱን ነው አለኛል። አሁን ስለ ተውሂድ የሚያወራ ማንም ሰው ብታገኝ የገንዘብ ፍቅር ዓቂዳን እስከሚያስተው ድረስ ከአላህ ጋር እስከሚያጣላ ድረስ ጀሃነምን እስከምትደፍር ፈማ አስበረሁም ዐለ ናር እንደሚለው ጀነትን መናፈቅ እስከምትተው የአላህን ቁጣ እንደ ተራ ሰው ቁጣ እስከምትቆጥር ድረስ የዱንያ ፍቅር ገብቶብህ ሰው እስከሚያጋድል እስከሚያስገድልህ ወይ እንዲገሉህ እስከሚያረግህ ድረስ የሚያደርስ የኩፍር አካል ነው። ምንም ሸክ የለውም። ለምንድነው ተውሂድን የሚያስተምሩት ሰዎች ይሄንንም አጀንዳ በስርዓት የማያስተምሩት ብለህ ስታስብ መልስም አታገኝም። የሆኑ ሰዎች ሐሳባቸውን ነው የሚገዙት። የሐሳብ አጀንዳ ሲነሳ እነሱ ያሉት ሁል ጊዜ ሐቅ ነው፣ እነሱ ያላሉት ባጢል ነው።
እነሱ የሚናገሩት ነገር በግለሰብ ብቻ አይደለም፣ እንደ ጀማዓም እንደ ግሩፕ በፖለቲካም በማህበራዊ ህይወትም በዳዕዋም በእስልምና ግንዛቤም እነሱ ያሉት እንጂ እነሱ ያላሉት በሙሉ ثم رددناه اسفل سافلين ብለው ስሜታቸውን እንደ ትልቅ ዝንባላቸውን እንደ ትልቅ ሐሳብ ቆጥረው ቁርአን የለ ሐዲስ የለ قال الله قال رسول الله قال السلف የሚባል ሐሳብ እንኳን አይሰሙም። አላህ أفرأيت من اتخذ إلهه هواه አምላኩ ስሜቱን አምላክ አድርጎ ያዘውን ሰው አየኸው ይላል። የሽርክ አካል ተደርጎ ብዙ ጊዜ ሲነገር የኩፍር አካል ተደርጎ ሲነገር አሰማው። ለሴትም ቢኖርም አለ ሴት አጥቶ የሚከሳኳ አለ። የፈለገች የሆነ ልጅ ፍሬንድ አለችው ፍቅር ይዞኝ ብሎ ያችን ልጅ ካጣሁኝ መሞት እንጂ መኖር አልችልም ብሎ ራሱን የሚያጠፋ ሰው ያጋጥማል። የለም እንደዚህ ነገር ኢማን ያላቸውን ሰዎችና ተውሂድን የአላህን ዐዘማ የሱን ትልቅነት ሙሉ ሐያታቸውን ሊያሰጣቸው የሚችል ማንነት ያለው መሆኑን የተገነዘቡ ሰዎች ለሂዳያ የገባቸው ሰዎች ለሂዳያ ሰበብ የሆኑላቸውን ነብዩ መሐመድን አለይሂ ሰላቱ ወሰላም ያላቸው መሐባ እንቅጥቅጥ ነው የሚያደርጋቸው ያከሳቸዋል። من الصحابة رضوان الله عليهم عند الصحابي ሰውነቱ ይከሳል፣ ሁሉ ጊዜ ያለቅሳል፣ ውስጡ ይጎዳል፣ ሁሉ ጊዜ ሐዘን ነው። ነብዩ አዩት አለይሂ ሰላቱ ወሰላም አንተ ሰው አሉት። አቤት አላቸው። እርቦሃል እንዴ አሉት። አላራበኝም። ድክም ብለሃልሳ? ያመሃል እንዴ አሉት። አላመመኝም። ይቸግርሃል? አላ በፍጹም። ያስቸገረህ ነገር አለ? በፍጹም። ምን ሆነ ነው? ሰውነት ልክ አይደለም አሉት። ያ ረሱላህ ጭንቅ አለብኝ አላቸው። የምን ጭንቅ? አላህ በሚያውቀው አብረን ውለን ወደ ቤታችሁ ስትገቡ ልጆቻቸው ቤተሰቦቻቸው ጋር ሲቀላቀሉ ጠዋት የምንገናኝ አይመስለኝም። ናፍቆቴ አንተን ምናፍቀው ለጀነት ሰበብ ስለሆኑት እኮ ነው። አሁን እኔ ያስጨነቀኝ ይሄ አይደለም። يوم القيامة فريق في الجنة وفريق في السعير ሲባል ወደ ጀሃነም ከተመራው አለቀልኝ ያልታደልኩኝ ነኝ። እሱ ጥያቄ የለው። ግን ወደ ጀነትም ብመራ እንዴት ሁኜ ካንቱ ደረጃ ደርሳለሁ? አንቱ ጀነተል ፊርደውስ ነው፣ ጀነተል ወሲላ ላይ ነው ያለሁት። እኔ ምኑን ከምኑ አድርጌ በየት መንገድ ሂጄ አንቱን አገኘዋለሁ? በቃ ተለያይተን ልንቀር ነው። ልቅሶ ነብዩ አዩትና አለይሂ ሰላቱ ወሰላም አብሽር ኢነማ አልመርኡ መዐ መን አሐብ፣ አይዞህ ሰው ወደደው ጋር ነው የሚሆነው አሉት። ሁለቶቹን ልዩነታቸው ከባድ ነው። የሆነ ልጅ ካላገባሁ ብሎ ራሱን የሚያጠፋ ያጋጥመሃል። ከቤተሰብ ጋር የሚጣላ ያጋጥመሃል። አላህ ጋር ግብግብ የሚገጥም ያጋጥመሃል። ለስልጣን ብሎ ሰው የሚገል ያጋጥመሃል። ለስልጣን ብሎ የሚገደልም ያጋጥመሃል። በቃ እንደው ግትር ያለ ነው። በቃ እሱ ያለው ካልሆነ የለም። ይህን ሁሉ የኩፍር አይነት ያካትታል። ቁል ያ አዩሃል ካፊሩን፣ እናንተ ከሃዲያኖች የሚባሉት አካላት ኩፍር ላይ ሽርክ ላይ ያሉት ሰዎች ናቸው። አሁን ዶላር የሚያመልክ ሰው አለ፣ ጠንቋይን የሚያመልክ ሰው አለ፣ ጂንን የሚያመልክ አለ፣ አስማተኛን የሚያመልክ አለ፣ ጉልበት ያለውን ፈርቶ የሚያመልክ አለ እኮ። ምንም ማምልክ ምን ከአላህ ውጭ ሌላን አምላክ ካመለክ ያ የሚመለከው ነገር ግዑዝም ይሁን ህይወት ያለው የምታውቀውም ይሁን የማታውቀው ከአላህ ውጭ ከሆነ ካፊር ነው የምትባለው። ስለዚህ ቁል ያ አዩሃል ካፊሩን፣ እናንተ ከሃዲያኖች ላ አዕቡዱ ማ ተዕቡዱን፣ እናንተ የምታመልኩትን ነገር አላመልክም በላቸዋል አላህ። በቃ ሁሉም ይወቅ፣ እኔ ተውሂድን ነው የምደግፈው፣ እናንተ ሽርክን ነው የምትደግፉት፣ የራሳችሁ ጉዳይ ንገራቸው። ላትን የሚያመልካለ፣ ዑዛን የሚያመልካለ፣ ሌላም የሚያመልካለ። አፈራአይቱም ላተ ወልዑዛ ወመናተ الثالثة الأخرى ألكم الذكر وله الأنثى تلك إذن قسمة ضيزى። ብዙ የሚሰሩት የኩፍር ተግባር አለ። ላ አዕቡዱ ማ ተዕቡዱን፣ እናንተ የምታመልኩትን በፍጹም አላመልክም በላቸው አለ አላህ። ወላ አንቱም
እናንተም አይደላችሁም ዓቢዱነ ማ አዕቡድ እኔ እያመለኩት ያለውን አላህን ጀለ ጀላሉሁ እሱም በብቸኝነት እያመለካችሁልኝ አይደለም አላህን አያመልኩም የአላህ ደግሞ በጋራና በሽርክና የማምለክ ከማንም አካል ጋራ ተደልቦ ተደምሮ አምልኮት አይቀበልም يقول النبي صلى الله عليه وسلم قال الله تعالى من عمل عملا وأشرك فيه معي غيري تركته وشركه ما نمهم من سراي سراسو كسراسي سرا كاني قارا ليلان أكال كاشارك السنم كان شركه هلتنون متو الفلق ميلان وفي رواية أنا أغنى الشركاء عن الشرك أنا كشركة كل راسين يشاركون الفلقم صدق الله العظيم الله يسفلقهم لا الله أكبروت باينورو الله بادنك الله دين باينور توحيد بايكبل به دكما يهون سونو يا الله سبحانه وتعالى باريوت كسوم بتام بزو كجنم بتام بزو كملايكوች ሁላቸውም بدق ቁጭ ብሎ እየተንቀጠቀጡ ሳይሰለቹ ከመጀመሪያ ከተፈጠሩበት ዕለት ጀምሮ እስካሁን ድረስ አላህን የሚገዛለው ጅብሪል ለአላህ ያለው አክብሮት የመጨረሻ በግልጽ በዚህ በንግግር የሚገባ አይደለም በንግግር መላእክቶችም ያላቸው አክብሮት አጂብ ናቸው ያ ሁሉ መላእክታ ይንቀጠቀጥለታል አንድ ሰካራም እዚህም ቢቢል ለአላህ ምኑ ነው እንደውም እሱ አይደለም የዓለም ህዝብ ተሰብስቦ ካፊር ቢሆን የአላህ ስልጣን አይቀንስም የዓለም ህዝብ ተሰብስቦ እንደ ነብዩ አለይሂ ሰላቱ ወሰለም አይነ ጧሃራ ቀልብ ቢኖር የአላህ ስልጣን አይጨምርም የአላህ ስልጣን ከخلቁ ከመخلቁ በፊት ነው መخلቁ ከመፈጠሩ በፊት የሱ ስልጣን ከፍ ያለ ነው ስለዚህ ولا انتم عابدون ما اعبد እናንተም እንቢተኞች ናችሁ አላህን በብቸኝነት አምልኩ ቁሉ ላ ኢላሃ ኢላላህ ትፍሊሑ ተባላችሁ እምቢ አላችሁ እምቢ ካላችሁ ምንም ማድረግ አይቻልም በቃ ይሄው ነው በላቸው አላህ ወላ አና እኔም አይደለሁም እንደገና ደገመው ዓቢዱን አምላክ አይደለሁም ማ ዓበድቱም እናንተ እስከዛሬ ያመለካችሁት የመጣችሁትን እኔ አምላክ አይደለሁም ወላ አንቱም እናንተም አይደላችሁ ዓቢዱነ ማ አዕቡድ እኔ ማመልከውን እምታመልኩ አይደላችሁም ለኩም ዲኑኩም ወሊየ ዲን ለእናንተም የራሳችሁ የሽርክ የኩፍር ሃይማኖታችሁ ይኑርላችሁ እኔም ደግሞ የራሴ ሃይማኖት የተውሂድ ይኑረኝ በላቸው አላህ ተደጋገመ لا أعبد ما تعبدون ولا أنتم عابدون ما أعبد ولا أنا عابد ما عبدتم ولا أنتم عابدون ما أعبد لكم دينكم ولي دين تدقاقما لمنه تدقاقمو يمتعو بعض المفسرين لا توكيد نوال لا أصنوت نو أصنوت لمستت أتنكرو لمجلس تصبون يتدقاقمو أهون للآية لي إن مع العسر يسرا ثم إن مع العسر يسرا يبالل وما أدراك ما القارعة ثم ما أدراك ما القارعة እንደዚህ የሚደጋገሙ ለተውኪድ ሐሳብን ለማጠናከርና ለአጽኖት ለመስጠት እንደሚደረገው ይሄም ለዛ አይነት ተብሎ ነው የመጣው ብለዋል ሌሎቹ ሙፈሲሮች የመጀመሪያው ያለፈውን የማዲውን ነው የመጨረሻው ደግሞ የወደፊቱን ነው ብለዋል ምን ማለት ነው لا أعبد ما تعبدون مالت لا أعبد أني على الجزام ما تعبدون إن أنتم تجزوتن على الجزام اسكزاري ولا أنتم عابدون ما أعبد إن أنت إني ما ملكون اسكزاري إيام لكاتشو أيدلم ولا أنا عابد ما عبدتم إن أنتم متاملكوتنم إني إيام لكو أيدلم ودفت لمستقبله عنده لماضي يهنيو دغمو لمستقبلنا والو لا أعبد ما تعبدون ولا أنتم عابدون ما أعبد عندنا ولا أنا عابد ما عبدتم ولا أنتم عابدون ما أعبد هلتنو يمجمراو لماضينو قطر ያለው ደግሞ ለሙዳሪዕ ወይም ደግሞ ወደፊት ለሚመጣ ለሙስተቅበል ነው የሚሆነው ብለው ሐሳብ ሰጥተዋል እቺን አያት ተንተርሰው أبو عبد الله الإمام الشافعي رحمه الله من بلوال لكم دينكم ولي دين لنم يراسي لن أنتم يراساتشو حيمانوت اللاتشو ميلو
እስልምና አንድ ነው። ለኩም ዲኑኩም ወሊየ ዲኒ አንድ ዲን ነው ወል ኢስላም። የነሱ ዲን የሙሽሪኮቹ ግን የተለያየ ነው። የተለያየ እኮ ነው። የተለያየም ቢሆን ይሁዶች አሉ፣ ነሷራዎች አሉ፣ ሙሽሪኮች አሉ፣ ሷቢዎች አሉ፣ ሌላም ስም የሚሰጣቸው አሉ። እነሱም መሆናቸው ብዙ መሆናቸው እየታወቀ ለኩም ዲኑኩም ያላቸው የዱሉ ዐላ አነ አልኩፍረ ሚለቱን ዋሂዳ። ኩፍር የሚባለው እንዳንድ መንገድ ነው የሚቆጠረው። አንተ ሴት አምልክ፣ እሷ ወንድ ታምልክ፣ እሱ ገንዘብ ያምልክ፣ ይሄ ስልጣን ያምልክ፣ ይሄ ፀሐይ ያምልክ፣ ይሄ ጨረቃ ያምልክ፣ ይሄኛው ጠንቋይ ያምልክ፣ ይሄኛው ሌላ ያምልክ። ሂዶ ከአላህ ውጭ ኩፍር የሰራ ሰው ወይም ሌላ አምላክን አምላክ አድርጎ የያዘ ሰው ሚለቱን ዋሂዳ አንድ ሃይማኖት ላይ አንድ መንገድ ላይ እንዳለ ተቆጥሮ አሉ። ይሁዳ ቢሞት ነሷራውን መውረስ ይችላል አሉ። ነሷራውን ቢሞት ይሁዳን መውረስ ይችላል አሉ። እንዴ ሐዲሱ እኮ የሚለው የተለያዩ የሁለት ሃይማኖት ባለቤቶች እርስ በርስ አይወራረሱም ነው የሚለው። እንዴት ሊሆን ነው ሲሏቸው አልኩፍሩ ሚለቱን ዋሂዳ። እንዴት ይሏቸዋል? ለኩም ዲኑኩም ወሊየ ዲን ተብሏል። ላኪን ኢማም አሕመድ ረሒመሁላህ እና ከእሳቸው ጋራ የሚሄዱ የእሳቸውን ሀሳብ የሚደግፉት ሰዎች ነሷራን የሁዲ ወይም የሁዲን ነሷራ መውረስ አይፈቀድም። ለምን ቢሏቸው ሊአነ ነቢይ ዓለይሂ ሰላቱ ወሰላሙ ቃል ላ የተዋረሱ አህሉ ሚለተይኒ ሸታ። የተለያዩ ሃይማኖት ባለቤት የሆኑት እርስ በርሳቸው አይወራረሱም ስላሉ ነሷራም ለብቻው ሌላ መንገድ ነው፣ የሁዳም ሌላ መንገድ ነው አሉ። አላ ኩሊ ሓል ይሄ ነው። ናም ሱረቱ ቁል ያ አዩሃ አልካፊሩን ይሄ ነው ማዕናው። ሱረቱ አልካፊሩን ትልቅ ሱራ ነች። አንድ ሰሓቢ ረዲየላሁ አንሁ ነቢያችን ጋር ዓለይሂ ሰላቱ ወሰላም መጥቶ እንደ ያ ረሱላላህ ስተኛ ዓሊምኒ ሸይአን አቁሉሁ ዒንደ መናሚ፣ ልተኛ ሳስብ ምቀራው ነገር አስተምሩኝ ቢላቸው ቃለ ቁል ያ አዩሃ አልካፊሩን ላ አዕቡዱ ማ ተዕቡዱን የሚለውን እስከ መጨረሻ ቅራ። ለምን ቢሉት ፈኢነሃ በራአቱን ሚነ ሽርክ፣ ከሽርክ ንጽህናን ማወጃ ናት ብለውታል። ከሽርክ ንጽህናን ማወጃ ናት ብለውታል። ስንተኛ ቁል አዑዙ ቢረቢ ናስን፣ ቁል አዑዙ ቢረቢ ልፈለቅን፣ ቁል ሁወላሁ አሐድን እንደምንቀራ ሁሉ ቁል ያ አዩሃ አልካፊሩንን መድገሙ አግባብ ነው። ነቢያችንም ዓለይሂ ሰላቱ ወሰላም አደራ ብለውታል ነው። ቢስሚላሂ አርረሕማኒ አርረሒም ኢና አዕጠይናከ አልከውሰር ፈሰሊ ሊረቢከ ወንሐር ኢነ ሻኒአከ ሁወል አብተር። ቢስሚላሂ አርረሕማኒ አርረሒም ኢና አዕጠይናከ አልከውሰር። ይቺ ሱራ ሱረቱ አልከውሰር ትባላለች። መደንይ ነች። ከስደት በኋላ ነው የወረደችው። ባዕዱል ሙፈሲሪን መክይ ነች፣ ከስደት በፊት ነው የወረደችው ብለዋል። የቀደሟ ሱራ ሱረቱል ካፊሩን ወይም ሱረቱ ቁል ያ አዩሃ አልካፊሩን 6 አንቀጾች ነው ያሏት። ይቺ ደግሞ 3 አንቀጾች ነው ያሏት። ሱረቱል ከውሰር ትባላለች። ሱሚየት ቢዛሊክ ሱረቱል ከውሰር የተባለችበት ምክንያት ሊዚክሪል ከውሰሪ ፊሃ ከጀነት ወንዞች አንደኛው የሆነው ከውሰር የተባለው ወንዝ እዚህ ውስጧ ስለተጠቀሰ ነው። ኢና አዕጠይናከ አልከውሰር፣ እኛ ላንተ ከውሰርን ሰጥተንሃል። ፈሰሊ ሊረቢክ፣ ለጌታህ ብለህ ስገድ። ወንሐር፣ ለጌታህ ብለህም እረድ። ኢነ ሻኒአከ፣ አንተን የሚጠላህ ሁወል አብተር፣ ቆራጣው እሱ ነው በላቸዋል አላህ። ይቺ ሱራ ሱረቱ አልከውሰር ትባላለች። በጣም ደስ የምትል ሱራ ነች። ነቢያችንም ዓለይሂ ሰላቱ ወሰላም ከተደሰቱበት ሱራዎች መካከል አንዷ ነች። የቁሉ አሐዱ ሰሓባ ረዲየላሁ ተዓላ አንሁ
وهو أنس بن مالك رضي الله عنه نبينا عليه الصلاة والسلام أغفى إغفاءة فتبسم እንደው ዝም እንደማለት እንደ ማንገላጀት ብለው ከዛም በኋላ ብድግ አሉ። ከዛም ሳቁ። ያ ረሱላላህ አልናቸው። ለበይክ ሊመ ضحكت ምን ሆናችሁ ነው የሳቃችሁት አሏቸው። በሰላም ነው ምን ሆናችሁ ነው የሳቃችሁት አሏቸው። قال صلى الله عليه وسلم إنه أنزلت علي آنفا سورة كداهن አንዲት ሱራ እኔ ላይ ተወረደችልኝ በጣም ደስ የምትል ሱራ ስሟትማ አሉና ቢስሚላሂ الرحمن الرحيم إنا أعطيناك الكوثر فصل لربك وانحر إن شانئك هو الأبتر بلو قرات كذا محكل لي يا هل تدرون أتدرون ما الكوثر كوثر مالت ምን ማለት እንደሆነ ታውቃላችሁ አሉ ረሱል ሰለላሁ ዐለይሂ ወሰለም። ከውሰር ማለት ምን ማለት እንደሆነ ታውቃላችሁ ሲሏቸው ሱሐቦቹ አላሁ ወረሱሉሁ አዕለም አላህና ነብዩ ይወቁ እኛ እናውቅም አሏቸው። ቃለ ሰለላሁ ዐለይሂ ወሰለም ሁወ ነህሩን አዕጣኒህ አላሁ ዐዘ ወጀል አላህ የሰጠኝ ለኔ የሰጠው እንትን ወንዝ ነው። ፊል ጀነህ ጀነት ውስጥ የተሰጠሁት ትልቅ የሆነ ወንዝ ነው። عليه خير كثير بوزو بقو نقر يازي هنا خير كثير يالبتنو تريد عليه أمتي يوم القيامة يكما كان يني أمتوچه السلمة التات هلاتهم ودزابو تاي وردالو آنيته متجاو عدد الكواكب كواكب تميها القطرنو يالو እና يختلج العبد منهم ከኡመቶች መካከል የተወሰኑት ሰዎች ይሄንን ወንዝ ለመጠጣት ከመጡ በኋላ እንዳይጠጡ ይገፈተራሉ። ኡመቲ የኔ ኡመቶች የኮናቸው ያ ረቢ ኢነሁም ኡመቲ የኡመቶች የኮናቸው ለምን ነው የሚገፉት ብዬ ስናገር فيقال በመላእክቶቹ አንደበት ባላለሁ إنك لا تدري ما أحدث بعدك كانت بوهلا أدس نجار الزوم التوال يفترت مطفو نجار على ما توقع نجار على تو تبيه بعيني يا أيها الشو يعني حوض دايتتو يجفتروا بالنيال بلا يعني حوض دايتتو يجفتروا بالنيال بلاوال لمن دنهم يجفتروت لمن يكلكلالو بيستيق أدس يسرت سرالله አንተ ሱና ካስተማርካቸው በኋላ ቢድዓ አምጥተዋል። ኸይር ከነገርካቸው በኋላ ወደ ሸር ሄደዋል። ሐቅ አስተምረህ ወደ ባጥል ተዘንብለዋል። ላ ተድሪ ማ አሕደሱ ባዕደክ ካንተ በኋላ አዲስ ያመጡትን ነገር የምታውቀው ነገር የለም ተው መከልከሉ አግባብ ነው እባልና ኡመቴ መሆናቸውን እያወቅኩኝ ሁሉም ኡመቴ ከዛ ወንዝ ውሃ ሲጠጣ እነሱ ሲከለከሉ መከልከላቸውን እንዳልቃወም ማስጠንቀቂያ ወይም ደግሞ ማብራሪያ ይሰጠኛል ብለዋል። ከዚህ ሐዲስ የምንማረው ሰው በህይወቱ መከተል ያለበት ቁርአንን ነው። የቁርአኑ ማብራሪያ በሐዲስ ነው። ቁርአንና ሐዲስ የሰው ልጅ ኢማን ያለው ሰው በሙሉ የህይወቱ መመሪያ ነው። تركت فيكم ما إن تمسكتم به لن تضلوا بعدي أبدا أني تتشلاتشو هجالو يهونا نجر مجين بلاتشو كيازاتشوت بفتسو ما تساساتهم من دنو تتاتشو لني هداتشوت يا رسول الله بلواتشو كتاب الله وسنتي يا الله ما صحفنا يعني السنة تتشلاتشو هالله بلا حديث صحيح كوانا قرآن على فهم السلف على فهم سلفنا الصالح كوانا እሱን መከተል ነው። ከዛ ውጭ አዲስ ነገር ቢድዓ ነገር ማምጥቶ በዲኑ ላይ መጨመር አላህ Subhanahu Wa Ta'ala ዘንዳ ከማስቆጣቱን ባሻገር የነብዩ ኡመትም ሆኖ የነብዩ ኡመት በግንባራቸው ይታወቃል፣ በእጃቸው ውዶ ባደረጉበት ይታወቃል። ከዚህ ወንዝ ላይ ግን የነብዩ አለይሂ ሰላቱ ወሰላም የኡመታቸው መከበሪያ የሆነው ከውሰር ላይ ግን መጠጥ መገፍተር እንዳይጠጣ መከልከል አለና ይሄንን ሰው ይሄንን ማሰብ
ይኖርበታል ነው እና አዕጠይናከ አልከውሰር ይቺ አያት ይቺ ሱራ የወረደችበት ዋናው ምክንያት በዓስ ብን ዋኢል በተባለ ሰው ሰበብ ነው ብለዋል። ይሄ ሰውዬ ካነ ሙጅሪመን ሙጅሪም ሰው ነበረ። ነቢያችንን ዓለይሂ ሰላቱ ወሰላም በጣም ይጠላ ነበረ። ሌሎችም ሙፈሲሮች ዑቅባ እብኑ አቢ ሙዓይጥ የሚባል ሰው አለ በሱ ሰበብ ነው ብለዋል። ሌሎችም ደግሞ ሌላ ብለዋል። ከዕብ ብኑ አልአሽረፍ ያላለ፣ ዑቅባ ብኑ አቢ ሙዓይጥ ያላለ፣ አልዓስ ብኑ ዋኢል ያላለ ወይም ደግሞ ከዕብ ብኑ አልአሽረፍም ነው ያላለ። ሂዶ ሂዶ ሁላቸውንም ያካትታል። ነቢዩን የሚጠላ ዓለይሂ ሰላቱ ወሰላም። የነቢዩ ነገር ይገርመኛል። ዓለይሂ ሰላቱ ወሰላም ቁርአንን ሲያስተምሩ ሱናን ሲያስተምሩ በጣም የሚወዷቸውና የሚያከብሯቸው ሰዎች እንዳሉ ሁሉ የሚጠሏቸውና የሚያንገላቷቸው የሚዘልፏቸው ሁሉ ሰዎች ነበሩ እና ቁርአንን ሲያስተምሩ የሚዘልፏቸው ሰዎች ሲኖሩ አጸፋ መልስ ነብዩ አይሰጡም ዓለይሂ ሰላቱ ወሰላም። የሆነ ሰው እንትን ካላቸው ከሰደባቸው ከዘለፋቸው ዝም ነው የሚሉት። የራሳቸው ጉዳይ ከሆነ የአላህ ጉዳይ ሲሆን ግን ሌላ ነው የሚሆኑት። ሰውነታቸው ሁሉ ይቀያየራል። ግን አላህ ዝም አይልም። ከዕለታት አንድ ቀን ወህይ ይወርድላቸው ነበር አይደለ? ዘገየ። ለ15 ቀን ነው የዘገየው ብለዋል። ከዛም ቀን የጨመረ ነው ያሉ አሉ። ሲዘገይ ከተማው አዲስ ወሬ ማውራት ጀመረ። ምን ብሎ ነው የሚያወራው? ሙሐመድ እኮ ኢነ ሙሐመደን ቀድ ቀላሁ ሸይጣኑሁ ወወደዐሁ፣ የሚመጣለት የነበረው ሰይጣኑ ጠላውና አባሮታል፣ አሰናብቶታል አሉ። እናሳ ደስ ይበላችሁ። ነቢዩ ምንም አላሉም ዓለይሂ ሰላቱ ወሰላም። ተራ ስድብ ነው፣ ተራ ዘለፋ ነው፣ ምንም አላሉ። አላህ ግን ቁርአን አወረደ እስከ የውመል ቂያማ ድረስ የሚነበብ ምን አለ? ወዱሓ አለ አላህ፣ በረፋዱ ይሁንብኝ እምላለሁ። ወዱሓ በረፋድ እምላለሁ። ወለይሊ ኢዛ ሰጃ በሌሊትም እምላለሁ፣ ጥቅጥቅ ባለ ጊዜ። ማ ወደዐከ ረቡከ ያንተ ጌታ አላሰናበተህም ብዬ። ወማ ቀላ ሙሽሪኮቹ እንደሚያስወሩትም አልጠላህም ብዬ በረፋድ እምላለሁ አለ አላህ። ማ ወደዐከ ረቡከ ወማ ቀላ ወለልአኺረቱ ኸይሩን ለከ ሚነል ኡላ ወለሰውፈ ዩዕጢከ ረቡከ ፈተርዳ። ጌታህ አላሰናበተህም፣ ወደፊት የምታገኘው የአኼራው ኒዕማ ኸይሩን ለከ ሚነል ኡላ ከዱንያው ይሻልሃል። ወደፊትም ትልልቅ ነገሮችን እሰጥሃለሁ። ወለሰውፈ ዩዕጢከ ረቡከ ፈተርዳ ትረካለህ፣ ትደሰታለህ አለና እሳቸውን አጽናንቶ እነሱን አውግዞ ዘጥ። አንድ ቀን ተውሂድ ለማስተማር ሶፋ ተራራ ላይ ወጡ ረሱል ዓለይሂ ሰላቱ ወሰላም። ሶፋ ተራራ ላይ ወጡና ጎሳውን በሙሉ ጠሩት። ገሌ ጎሳ ገሌ ጎሳ እያሉ ሁሉም ተሰብስበው ሲመጣ ቁሉ ላኢላሃ ኢለላህ ቱፍሊሑ፣ ላኢላሃ ኢለላህ በሉ ፈላህ እንድትወጡ አሏቸው። ከቤተሰብ አባል የሆነው ያውም የአባታቸው ታላቅ ወንድም ልጄ ትልቅ ደረጃን አላህ ሰጠልን አገኘልን ብለው መደሰት ሲገባው በኩራትና በትዕቢት ተነሳስቶ ተበለከ ሳኢረ ልየውም አሊሃዛ ዳዐውተና፣ ቁም ነገር ያዝክ መስሎህ ለዚህ ነው የጠራህን? እድሜ ልክህን አትደሰት፣ ከፍቶህ ኑር ብሎ ሰደባቸው። ረሱሉን ሰለላሁ ዐለይሂ ወሰለም ምንም አላሉትም። መልእክታቸውን አድርሰው ወጥተው ሄዱ። አላህ ግን ተበት የዳ አቢ ለሀብን አለ። ይሄ የተሳደበው አቡ ለሀብ አይደለ ስሙ? እጁ ርግፍ ይበላል አላህ። ወተበ በቃ አልቆለታል፣ ረገምኩት አይደል? አሁን እጁ ረግፏል። ሀብት ስላለው አይደል? ገንዘብ ስላለው አይደለ? ማ አግና ዐንሁ ማሉሁ ወማ ከሰብ። ልጆቹም የከሰበው ገንዘብም እኔ ሲይዘው እርምጃ ስወስድበት ማንም ሊያግዘው አይችልም። ሚስቱም ብትሆን ያቺ እንጨት የምትሸከመው ሸረኛ ገብጋባይቱ ወምራአቱሁ ሐማለተ አልሐጠብ ፊ ጂዲሃ ሐብሉ ሚን መስድ፣ ከጀሃነም ገመድ የተፈተለ በአንገቷ ላይ አድርጋ በጀሃነም እሳት በሰንሰለት ታስራ ጀሃነም ትገባታለች ብሎ አላህ ተናገረ። ድንገት ልጃቸው ይሞታል። ይሄ ሱራ የወረደበት ኢብራሂም ይባላል የሞተው ልጅ። ኢብራሂም ሲሞት
አቡ ለሃብ ነበረ አሉ። ሌሎቹ ላይ አቡ ለሃብ ሳይሆን ዑቅባ ብኑ አቢ ሙዓይጥ ነው አሉ። ከዓብ ብኑ አሽረፍም ነው ያሉ አሉ። እሱ ሳይሆን ያኛው ቅድም ያልኳችሁ ዑቅባ ብኑ አቢ ሙዓይጥ እሱ ነው አሉ። ጀማዓቸው ጋር እነዚህ አብረው የሚሰክሩበት የሚጠጡበት የሚገናኙበት ቦታ አለ፣ እንደ አዳራሽ የሚጠጡበት ናዲ ይባላል። እንኳን ደስ ያላችሁ አለ። ምን ነው ሲሉት አስበሐ ሙሐመዱን አብተራ፣ ሙሐመድ እኮ ዛሬ ልጅ ሞተበት፣ በቃ ወንድ ልጅ አጣ፣ ካሁን በኋላ ዘረ ቆራጣ ነው የሚሆነው፣ የሱን አስተሳሰብ ወረስኩ ብሎ ንጉሥ አድርጉኝ ብሎ እየፎከረ የሚመጣ የለም፣ ዛሬ ተሳክቶልናል፣ እንኳን ደስ ያላችኋል። አንተ ልጅ የሞተበትን ሰው ምን አይነት ጭካኔ ነው? ልጅ በጣም ከባድ ነው። ልጅህ ማለት ያንተ የአካልህ ቁራጭ ነው። ልጅ ያንተ የአካልህ ቁራጭ ነው። የእውነት በህይወት የሚያስደስት ነገር ቢኖር ልጅ ጋር መቀመጥ ነው። ያንተን ልጅ ማየት ያረካል። ያንተ ልጅ ጋር መቀመጥ ያረካል። ያንተን ልጅ አግንተህ ማገዝ ያረካል። እሱ ሲበላ ሲጠጣ ማየት ያረካል። ያው የወለዳችሁ ነው የምታውቁት። ይሄ ነገር ላልወለዱት ሰዎች ብዙም ግልጽ ላይሆን ይችላል። ግን ይሄ ተመረተል ፉአድ النعمة العظمى كدنيا كتللك نعمة وتشاندو يهونون الله براسو حكمة إبراهيم اللي كيزوت سيهد نبي وازنو نبر عليه الصلاة والسلام. إبراهيم من أيتنا إن لله ما أخذ وله ما أعطى وكل شيء بأجل مسمى بلو نبياتنا إنا لله وإنا إليه راجعون بلو من قالوا عليه الصلاة والسلام القلب يحزن العين تبكي والقلب يحزن ولا نقول إلا ما يرضي الله عز وجل وإنا يا إبراهيم لفراقك لمحزونون. نبياتنا يالوت عليه الصلاة والسلام ما كم قلب يحزن على له عينم يا نبال جن لج متبن بلن الله ميت ألاون نجر جن أن النجرم إبراهيم ካንተ በመለየታችን እናዝናለን አሉ። ሁላችንም ቤተሰቡ አዝነው አሉ። ያው ያሳዝናል። ነብዩ አዝነው አልቅሰዋል። እንደውም እንባ ሁሉ ወጥቷቸዋል። ነብዩ አዝነው ሲያዩአቸው እንኳን ደስ ያላችሁ ተባለ በካፊሩ አካባቢ። ምን ነው ሲባል ዘረ ቆራጣ ሆነልን፣ በጣም ደስ ብሎናል አሉ። ትልቅ ሰው ዘረ ቆራጣ ሆን ትላለህ? ያውም ነብዩን መልካቸው አይደብር፣ አኽላቃቸው አይደብር፣ ማንነታቸው አይደብር፣ ታሪካቸው ቆሻሻ አልሆነ፣ ጽድት ያለ ታሪክ፣ የተደበቀ እኮ ምስጢር እኮ የላቸውም። እያንዳንዷ ህይወታቸው ተመዝግባለች፣ የሚያሳፍር ባክግራውንድ ስለሌላቸው እያንዳንዷን ነገር በሰነድ መታ ሰምተናታል። ከባለቤታቸው ጋር ያለው ይታወቃል፣ ከልጆቻቸው ጋር የነበረው ይታወቃል፣ ከባሪያዎቻቸው ጋር የነበረው ይታወቃል፣ ከመሪ ሆነው ከተመሪው ጋር የነበረው ይታወቃል። የልጅነታቸው ታሪካቸው ይታወቃል። የጎልማሳ ህይወታቸው ይታወቃል። ወጣት ከሆኑ በኋላ ያለው ይታወቃል። ካረጁ በኋላም ይታወቃል። እያንዳንዷ ገንዘብ ጋር ያላቸው ግንኙነት ሁሉ ይታወቃል። የሆኑ ሰዎች አህለል ኸይሮች አሉ፣ ብዙ ሰው የሚወዳቸው፣ ላኪን ባክግራውንዳቸውን ብታይ የሆነ ቦታ እንዲህ አይነት ቆሻሻ አስተሳሰብና ተግባር እዚህ ዓመት ላይ ያስመዘገቡ ናቸው የሚባሉ አሉ። ኢላ ረሱሉላህ ሰለላሁ ዐለይሂ ወሰለም። አሁን መቼ ክፋት የትልቅ ሰው ጋር ያጋጫል። አሁን አንዳንድ ሰው ክፉ አይደለ፣ አላህም ሱብሓነሁ ወተዓላ ደጋግ ሰው ጋር ነው የሚያጋጭህ። አንተ ርጉም ስትሆን አሁን አንዳንድ ሰው አይታችሁ ከሆነ የሰካራሙ ጠጃሙ ጋር ሶፋ ናቸው፣ ትልቅ ሰው ጋር አለርጂ ካለባቸው። ልክ እንደነዚህ እንደ ሙሽሪኮቹ እነዚህ ሙሽሪኮቹ እና አቡ ጀህል ጋር እና አቡ ለሃብ ጋር ሰላም ናቸው። ነብዩ ጋር ግን አለይሂ ሰላቱ ወሰላም እልክ ተጋብተው ሌላ አይነት አህዋል ውስጥ ገብተዋል። ይሳደባሉ። አንተ ትልቅ ሰው ለምን ትሳደባለህ? የሌለበትን ለምን ትለጥፋለህ? እምቢ አልክ አይደል? አዎ። ከሰባት ሰማይ በላይ የእሳቸውን ንጽህና ያንተን ቆሻሻነት የሚገልጽ አላህ ያመጣል። በርካታ አያት ላይ እንዳመጣው እኛ አላህ ረሱሉን ነው የሚያናገረው። ለበይክ ያ ረብ፣ እኛ ቅዱስነታችን ያንተ ጌታ ሰማውን ያለ ምሰሶ ያንጠለጠል፣ መሬቱን ውሃ ላይ ያነጠፍን፣ በበርካታ ሚሊዮኖች ቢሊዮኖች የሚቆጠሩ ሰዎችን አስፈረን፣ ያንን ሁሉ መሬትንም ሰማይንም ባስቀመጥበት ነገር ያሸበረቅን ጌታ አዕጠይናከ አልከውተር፣ ከውተር የተባለን የጀነት ስጦታ ላንተ ክብር ጀብተናል፣ ሰጠናል አላህ። እኔ ይህን ያህል ያክብር ስጦታ ሰጣለሁ፣ እነዚህ ሰዎች ደግሞ አንድ ልጅ ተወሰደብህ ብለው በአንተ ሸማተተ ለዓዳ ያሳያሉ።
አትስማቸው፣ አይሰማህ፣ አትቀየም፣ ቀልብህ አይዘን። ለዓለከ ባኺዑን ነፍሰከ ዐላ አታሪሂም ኢን ለም ዩእሚኑ ቢሃዛ አልሐዲስ ያሰፋ። አዝነህ ተክዘህ እነሱ በሚሄዱት አካሄድ በሚሰሩት አንዳንድ ሥራ እርር ትክን ብለህ ራስህን ታጠፋለህ ተብሎ ይሰገላል። ተስተካከል፣ ትክክል አይደለህም በላቸው። ኢና እኛ ግን አዕጠይናከል ከውሰር፣ ከውሰር የተባለውን ወንዝ ሰጥተናል። ነቢዩ ሳቁ ዓለይሂ ሰላቱ ወሰላም። በጣም ልጅ እኮ ሙቶባቸዋል። አንተ ልጅ ሙቶብህ ባዘነው በተከዘው ስሜት ላይ ኢና አዕጠይናከል ከውሰር። የሚገርም እኮ ከውሰር ማዕናውንም ነግሯቸዋል። ሷሐቦች ሲጠይቋቸው አተድሩነ መል ከውሰር አሉ። ከውሰር ምን ማለት እንደሆነ ታውቃላችሁ? ኧረ አናውቅም። ከውሰር ነህሩን ፊል ጀነቲ አዕጣኒህ ላሁ ዐዘ ወጀል። አላህ ለእኔ የሰጠኝ የጀነት ወንዝ ነው አሉ። የኔ ነው አሉ። የኔን ኡመቶችን እንደዚህ ቁም የራሴ ነው ማጠጣቸዋል። ከማር ይጣፍጣል ብለዋል። ከወተት የነጣ ነው ብለዋል። መጠጫው በጣም ብዙ ነው፣ ከከዋክብት ቁጥር ይበልጣል ብለዋል። እንግዲህ በጣም ትልቅነቱን ለመግለጽ ነው። ምክንያቱም የከዋክብት ቁጥር በጣም ብዙ ስለሆነ ያው ማንም የሚያውቀው ነውና ብዛትን ለመጠቆም ነው እንደዚህ ያሉት። ያው የሚበቃ ነው ያለው። ከዚህ ሐዲስ የምንማረው ነገር ከነቢዩ ኡመት ዓለይሂ ሰላቱ ወሰላም እዚህ ሐውድ ውስጥ የሚገባ በርካታ ሰው መኖሩን በአጋጣሚ በተዘዋዋሪም ቢሆን ጥቆማለሁ። እንዴት አወቅ? መጠጫው ኩባያው ብዙ ነዋ። ኩባያው ብዙ ነው። ብዙ ለብዙ ነው የሚቀመጠው አይደለም። በልክ አይደለም የሚሰጠው። ያን ጊዜ የኛ ኡመት ብዙ ነው ጀነት የሚገባው ማለት ነው። ለነገሩ ልክ ነው፣ ቁጥርም ብዙ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ከኔ ኡመት ያለ ምርመራ ያለ ጥያቄ ብድግ ብሎ ጀነት የሚገባ 70 ሺህ አለ ብለዋል። በጣም እኮ ከባድ። ዝም ብሎ ብድግ ብሎ ጀነት ቀጥ። ከዛ ፕሮሰስ አለ ደግሞ፣ ፕሮሰሱን አልፎ ጀነት የሚገባም እንደዚሁ ብዙ ነው። ይህንን ተሰጠን ነው የሚሉት። ግን ሰው የሚንቀው ካፊር የሚንቀው ሰው የሚያጣጥለው ሰው ሁል ጊዜ መጠንቀቅ ያለበት አንተ ምንም ነገር እጣ ከአላህ ጋር ያለውን ግንኙነትህን ግን መጠበቅ አለበት። የሆኑ ሴቶች አንፈልግህም ብለው ከድተው ሊሄዱ ይችላሉ። አግብተሃት ልትከዳህ ትችላለች። የሥራ ጓደኛህ ሊከዳህ ይችላል። ጎረቤትህ ጥሎህ ሊወጣ ይችላል። በሆነ ነገር ብቻ ተገናኝተህ ልትለያይ ትችላለህ። ምንም ግንኙነት ይጥፋ፣ አላህ ጋር ያለው ግንኙነት ግን መጠበቅ መቻል አለብህ። ሁሉም ሰው ይስደብህ፣ አላህ ጋር ግን ሊያመሰግንህ ይገባል። ከአላህ ጋር ከመቃረቢያ መንገዱ አንዱ ሶላት ነው። ሊአነሃ ሲለቱን በይነ ልዓብዲ ወረቢህ፣ በባሪያና በጌታ መካከል የሚደረግ ኮንታክት መገናኛው ዋናው ነገር ሶላት ነው። ሶላት ላይ ሰውየው ሲጠነክር አላህ ጋር ያለውን ግንኙነት ለማጠናከር ስራ ሰርቷል ማለት ነው። ሶላት ላይ ደካማ ከሆነ ደግሞ አላህ ጋር ያለውን ግንኙነት ቸል ብሎታል ማለት ነው። የመንግስት ሰራተኛ መቼ አቴንዳንስ ላይ ቀልዳለሁ። ሲሳተው እንኳን እንደሚቀጣ እኮ ያውቃል። ተማሪዎች ይቀመጣሉ፣ ትምህርት ቤት ላይ ይቀመጣሉ አይደል? እነዚህ ተማሪዎች ከተመደበላቸው ሰዓት መች ፈቀቅ ይላሉ። 95 በመቶ ተማሪው ሰዓቱን አክብሮ መውጫ ሰዓቱን አክብሮ መግቢያ ሰዓቱን አክብሮ በስርዓት ነው የሚማረው። መምህራኖችም ያ ሁሉ መምህር ያ ሁሉ የመንግስት ሰራተኛ ስርዓቱን ነው የሚያከብረው። ለአላህ ጋራ ፕሮግራም የያዘ የሶላት ፕሮግራም፣ የዘካ ፕሮግራም፣ የአዝካር ሶባህ የአዝካር አልመሳእ ፕሮግራም የያዘ ሰው ብቻ ነው ራሱን እንደ ሰነፍ የሚያደርገው እንጂ ሁሉም መምህራኖች ዝናብ እየዘነበባቸው ነው ሄደው የሚያስተምሩት። ሁሉም ተማሪዎች ዝናብ እየዘነበባቸው ነው ሄደው የሚያስተምሩት። ሁሉም ገበሬ ዝናብ እየመታው ነው የሚጎለጉለው፣ የሚያርሰውም፣ የሚቆፍረውም፣ የሚያርመውም፣ የሚያጭደውም ብርዱንም ሁሉንም እንትን ብሎ ነው። ከአላህ ጋር ያለው ግንኙነት ብቻ እየላላ ሲሆን ትንሽ ያስቸግራል። ስለዚህ ነቢዩን ተርቢያ ሲያደርጋቸው አላህ ፈሶሊ ሊረቢክ ለጌታ ስገድ አላቸው። በቃ ሶላት ምን ይጠቅማል? ሶላት ስትሰግድ ቆሻሻ ሐሳብ ካለህ ያወጣልሃል። መጥፎ ዝንባሌ ካለህ ያርቅልሃል። ኢነ ሶላተ ተንሃ ዐኒል ፈሕሻኢ ወልሙንከር፣ አጸያፊ ባህሪ ብልግና ነገር ውስጥ ሲኖር እሱን ነጥቆ ያወጣል። ሶላት ላይ ስትጠነክር አላህ ይጠብቀሃል፣ ሸይጣንም ይርቅሃል፣ ለኸይር ትታጫለህ። በነገራችን ላይ ከአላህ ጋር ያለህ ግንኙነት ሲያምር ሰውም ጋር ያለህ ግንኙነት ያምራል። ሶላት የሚሰግዱት
በጥንቃቄ የሚሰሩት አማና ያላቸው ሶላትን በስርዓት የሚሰግዱት ሰዎች ወቅቱን ጠብቀው አማና አላቸው። አማና ያላቸው ማንም ነጋዴ ይፈልጋቸዋል። እቃ ያለው እንዲያሻሽጡለት፣ የሚገዙት እንዲሸጡለት፣ የሚሸጡት እሱ እንዲገዙት። እንደው አንተ በተገዛኝማ ደስ ይለኝ ነበር የሚል ሁሉ ያጋጥማል። ይሄ ሁሉ ደንበኛ ለምን ቸገረ አትሸጥም ደስ ይላል። እንደናንተ አይነት ሰው ይሻለናል ይላል። ሶላት ላይ ካየህ ግን ቁማር ቤት ካየህ፣ እጫት ቤት ካየህ፣ ሐራም ቤት ካየህ፣ ሴት ጋር ባለጌ ጋር ሌባው ጋር ስትቀላቀል ካየህ አላህም ይንቀሃል፣ ኡመቱም ይንቀሃል። ሂዶ ነቢያችን አለይሂ ሰላቱ ወሰላም አላህ ተርቢያ ሲያደርጋቸው ምን አላቸው? ፈሰሊ ሊረቢከ ወንሐር፣ ለጌታህ ስገድ ለጌታህም እረድ አላቸው። ይሄ አያት እርድ የሚባለው የዒባዳ አካል መሆኑን ይጠቁማል። ሰው ሲያርድ ለጅን ማረድ የለበትም፣ ለአላህ ብቻ ነው የሚታረደው። ለምንም ነገር ማረድ የለበትም፣ ማረድ ያለበት ለአላህ ስብሓነሁ ወተዓላ ብቻ ነው አለና ኢነ ሻኒአከ አንተን የሚጠላህ ወል አብተር፣ ዘር ቆራጣ የሚባለው እሱ ነው። ሰደቀላሁል ዐዚም። ነቢዩን ዓለይሂ ሰላቱ ወሰላም ዘረ ቆራጣ ሆነልን ልጅ ስለሞተበት፣ ቃሲምም ሞተ፣ አብደላህም ሞተ፣ ኢብራሂምም ሞተ፣ በቃ ወንድ ልጅ የለውም፣ የሴት አባት ሆነ፣ ካሁን በኋላ ዘረ ቆራጣ ነው ብለዋል ነበር። ኧረ ነቢዩ አልተቋረጠም። ከ1440 ምናምን ዓመት ከሂጅራ በኋላ እኛ እዚሁ ቁጭ ብለን ስለ ነቢዩ እያነሳን ነው ዓለይሂ ሰላቱ ወሰላም። እሳቸውን እያወደስን ነው። እሳቸውን የሚወድን ሰው ቀልባችን ሰፍ እያለለት፣ የሚጠላን ሰው ቀልባችን እያወገዘው ነው። አቡ ጀህልን ካነሳ ላዕነቱላሂ ዓለይህ ነው። አቡ ለሃብ ከተነሳ ተበት የደ አቢ ለሃብን ወተብ ነው። እነሱ ዘረ ቆራጣ ሆነው ቀሩ። የነቢዩ ደግሞ ዓለይሂ ሰላቱ ወሰላም ይህን ሁሉ ኡመት አተረፉ። ይሄ በጣም የሚያስደስት ነገር ነው ለማለት ነው። አላ ኩሊ ሓል ነስአሉላህ ሱብሓነሁ ወተዓላ አን የጅዚየና ኸይረን وأن يرزقنا الإخلاص في القول والأعمال. صلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم. ሰብስክራይብ በማድረግ ቤተሰብ ይሁኑ።